ያንዱን ጽንስ ባንዱ ማህፀን ማሳደር ሰውን ፈረስ በቅሎን ሰው ይላቸዋል በግዕዙ ደግሞ ራእይት ይላቸዋል እችንም ደግሞ ካገቡ በኋላ ሴቶቹ ጸንሰው በጣም ረጃጅም ራእይቶችን ወይም ኔፍሊሞችን እንደወለዱና ቁመታቸው እስከ 3000 ክንድ የሚደርስ በተለይ ደግሞ ሴቶች ልጆችን እንዳገቡ ኃያላን እንደነበሩ ጭምር ጽፎልናል ማለት ነው። መጋቢ ሐዲስ ዶክተር ሮዳስ ታደሰ እንኳን ሰላም ቆየህ መምህር መስፍን። እንግዲህ ዛሬ ብዙ ምርምር የተደረገበት ብዙ ታሪክ ጸሐፊያን ብዙ ነገር የተናገሩበት ረቂቅ ነገር ነው የምናነሳው። ስለ ኔፍሊም ነው እንግዲህ ዛሬ ልትነግረን ልታስተምረን የመጣኸውና እንግዲህ ስለ ኔፍሊም ስናነሳ መጽሐፈ ሄኖክን ማንሳታችን ግድ ይሆናል። መጽሐፈ ሄኖክን ካነሳን ደግሞ ጄምስ ብሩስን ማንሳታችን ማይቀር ነው የሚሆነው። እስኪ ጄምስ ብሩስንና መጽሐፈ ሄኖክን አዛምደህ መግቢያህን በዚህ ብትጀምር መልካም። ያነሳው ርዕስ በጣም ከባድ ርዕስ ነው። እስካሁን ሙግቱ ወይም ክርክሩ አልቆመም፣ ወደፊትም የሚቆም አይመስለኝም። የተለያዩ ምሁራን በተለያየ ጊዜ የተለያየ ሐሳብ አስቀምጠዋል በዚህ ርዕስ ላይ። ስለዚህ እነዚህ የወደቁት ምንድናቸው የሚለውን ነገር ለማሰብ በጣም ብዙዎች ተነስተዋል፣ ብዙ ነገር ብለውበታል፣ የኢትዮጵያ ሊቃውንት ጨምሮ። ስለዚህ ያለፉትንም አሁንም ያሉትንም ጥናቶች አንድ ላይ ጠቅልል አድርጌ አቀርባለሁ የሚል እምነት አለኝ። ኔፍሊም ይላቸዋል፣ በግዕዙ ደግሞ ራእይት ይላቸዋል። ኔፍሊም የሚለው ቃል ራሱ ነፊል ማለት መውደቅ ማለት ነው ይላሉ የዕብራይስጥ ሊቃውንት ማለት ነውና የወደቁ የሚል ትርጉም ይሰጣቸዋል። ሰባ ሊቃናት ግን ይሄን ሲተረጉሙ ምን ብለው ፈተውታል? ግዙፋን ይላቸዋል። በቃ ግዙፍ ወደሚለው ፍቺ ነው የሰጡት። በእኛ ደግሞ በግዕዙ ራእይት ይላቸዋል። ስለነዚህ ነገሮች የሚገልጸው የመጀመሪያው መጽሐፈ ሄኖክ ነው፣ በመጀመሪያው ደረጃ ማለት ነው። እና የአዳም 7ኛ ትውልድ የሆነው ሄኖክ ስለነዚህ ጽፏል። እነዚህ ምንድናቸው? ወደፊት እናነሳቸዋለን። የወደቁ መላእክት ናቸው ወይስ የሰው ልጆች ናቸው? ምንድናቸው የሚለውን በዝርዝር እናያለን። ነገር ግን የአዳም 7ኛ ትውልድ የሆነው ሄኖክ ስለነዚህ አወዳደቅ በስፋት ጽፏል። ከዚህ መጽሐፈ ሄኖክ ደግሞ ይህንን ትልቅ ምስጢር ይዞ ተቀምጦ ሳለ ዓለም ይህን መጽሐፍ አጥቶት ነበረ። በኢትዮጵያ ግን ሲነበብ ሲተረጎም ለረጅም ዘመናት ዘልቋል፣ ለሺዎች ዓመታት ዘልቋል። በኋላ ጄምስ ብሩስ እንግዲህ በ18ኛው መቶ ክፍለ ዘመን ወደ ኢትዮጵያ በመጣ ጊዜ መጽሐፈ ሄኖክን ሲመለከት ምን አይነት ስሜት ሊሰማው እንደሚችል ማሰብ ያስፈልጋል። ምክንያቱም በቅዱስ መጽሐፍ ላይ የአዳም 7ኛ ትውልድ የሆነው ሄኖክ እንደጻፈ ተብሎ በይሁዳ መልእክት ላይም ተጽፏል። ታዲያ ሄኖክ መጽሐፍ የት አለ? ዓለም የተወሰኑ ነገሮች ከመስማት የዘለለ ሙሉ ሰነድ ወይም ሙሉ ዶክመንት አልነበረው። ስለዚህ ጄምስ ብሩስ ወደ ኢትዮጵያ በመጣ ጊዜ እንግዲህ ስንድዋ ኢትዮጵያ መጽሐፍትን ይዛ ምስጢርን ጠብቃ ሊቃውንቷንም አራቃ ነበረና በመጣ ጊዜ በተለይ በጣም ነው የተደነቀው። ጄምስ ብሩስ በመሰረታዊ ነገሩ ከ1730 እስከ 1794 የነበረ የስኮቲሽ ተጓዥ ነው። በተለይ የአባይን ወንዝ መነሾን ለማግኘት በጣም ብዙ ጥረት ያደረገ አንድ ተመራማሪ ነው እና በኤደንበርግ ዩኒቨርሲቲ መጀመሪያ ሎ ነው ያጠናው፣ ሕግን አጠና። በጣም ቋንቋ ይችል ነበር። አረብኛ፣ ስፓኒሽ፣ ፖርቹጊዝ፣ ግዕዝ ቋንቋን ይናገር የነበር አሳሽ ነው ይሄ ተመራማሪ ማለት እንችላለን። እና የካቲት በ1770 ወደ ጎንደር በመጣ ጊዜ ያው በንጉሠ ነገሥት ተክለ ሃይማኖት ሁለተኛና በራስ ሚካኤል ስዑል አቀባበል ተደረገለት። በጣም የግዕዝ ችሎታው በስፖርት የዳበረ ቁመናው ተወዳጅነትን አትርፎለት ነበረ ይባላል የታሪክ ሊቃውንት እንደሚነግሩትና እንደሚገልጹልን። በኋላ በቆየበት 2 ዓመታት ቆይታው እነዚህን መጻሕፍት ሲያድን የቆየው ብራናዎችን ሲገለብጥ የእጽዋት በተለይ የእጽዋትና መድኃኒት የተያዘ ስለሆነ የመድኃኒት እጽዋትን ሲሰበስብ እንደቆየ ነው ታሪኩ የሚገልጸው። በኋላ ወደ ሀገሩ ሲመለስ 3 የሄኖክ መጻሕፍትን ኮፒዎች ይዞ ነው የተመለሰው። 3 መጻሕፍተ ሄኖክን ኮፒዎች ይዞ ሄደ እና ይህን መጽሐፍ
ለውጭው ዓለም ሲያስተዋውቅ በጣም ትልቅ ክብር ነው የተቸረው። በዚህ ተደንቋል። ምክንያቱም የዓለምን አይን እንደገና ነው የገለጠው ማለት ይቻላል። በተለይ ኔፍሊምን አስመልክቶ የሄኖክን መጽሐፍ አስመልክቶ ለሚደረገው ምርምር አይን ከፋሽ አድርጎታል። ስለዚህ የመጀመሪያውን ኮፒ ለፈረንሳዩ ንጉሥ ለሉዊ 15ኛ ሰጥቶታል። ይሄ ሰጠው እንግዲህ አሁን ድረስ በፈረንሳይ ብሔራዊ ቤተ መጻሕፍት ይገኛል። አንደኛውን በኦክስፎርድ ለቦዴሊያን ቤተ መጻሕፍት ሲሰጠው ቀሪው ኮፒ ራሱ ጋር ነበረ አስቀምጦ ሲመራመርበት የነበረው። በኋላ እሱ ካረፈ በኋላ ለቦዴሊያን ቤተ መጻሕፍት ተሰጥቷል። ስለዚህ የሄኖክ መጽሐፍ ደግሞ ብዙ ነገር ነው የያዘው። ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት፣ ስለ ነፋሳት፣ ስለ ብርሃናት፣ ስለ ፈለከ ፈለካት፣ ስለ አየራት፣ ስለ ሙጽአ ነፋሳት በዝርዝር ይዟል። ይልቁኑ ደግሞ ስለ እነዚህ ኔፍሊሞች አወዳደቅ ይዟል ማለት ነው። ስለዚህ በኔፍሊም ላይ ለሚደረገው ምርምር እንደገና መንሰራራት ተፈጠረ ማለት ነው። ይሄ ኢትዮጵያ ለዓለም አቀፉ ማህበረሰብ ያደረገችው አንዱ ውለታ ነው፣ መጽሐፈ ሄኖክን ጠብቃ በማቆየቷ እና ከዛ በኋላ በኔፍሊም ላይ የሚደረጉ ነገሮች በደንብ ጨመሩ። ዘኢትዮፒክ ሄኖክ የኢትዮጵያ ሄኖክ መጽሐፍ እያሉ በጣም ብዙ መራቀቅና ብዙ ጥናታዊ ጽሑፎች መቅረብ ጀመሩ ማለት ነው። ከዛ በኋላ እንግዲህ እንደሚታወቀው የሙት ባህር ጥቅሎች ዴድ ሲ ስክሮልስ በተለይ ከ1946 ከ1956 በቁምራን 11 ዋሻዎች ላይ በተደረጉ ሐሰሳ 981 ጥንታዊያት መጻሕፍት ተገኝተዋል። ከነዛ መካከል የሄኖክ የተወሰኑ ቁርጥራጮች ነው የተገኙት። የግዕዙ ግን ሙሉ ነው። ስለዚህ አሁን መጽሐፈ ሄኖክ በመባል የሚታወቁ 1-3 መጻሕፍት አሉ፣ ቅጂዎች አሉ በተለያየ ሀገር ያሉ። ይሄኛው ግን የኢትዮፒክ ሄኖክ ተብሎ ትንሽ ከሁሉም ደግሞ ዳጎስ ያለና በብዙ ምዕራፍ የተሰናዳው መጽሐፍ ስለ ኔፍሊም ዘርዘር ያለ ሐሳብ ይዞ ስለቀረበ እንግዲህ ለዓለም ጥናት ትልቁን ቁልፍ የሰጠ መጽሐፍ ነበረ። ይሄን ደግሞ በመውሰድ ደግሞ ጄምስ ብሩስ ትልቁ ለሌላው ዓለማት በተለይ ባለውለታ ነው ማለት ይቻላል። እንግዲህ ያው ጄምስ ብሩስ በሀገራችን ታሪክ ላይ ብዙ ነገር ያሳረፈ እንደሆነ ይታወቃል። እኔ ደግሞ የሆነ እንደው አንዳንድ ጥናቶች ስመለከት መጽሐፈ ሄኖክን በሚመለከት ከ2500 በላይ ሊቃውንት በቫቲካን በየዓመቱ ጉባኤ ያዘጋጃሉ። መጽሐፈ ሄኖክን በመመርመር ማለት ነው። ያው ኢትዮጵያ ባትወከልም ያሳዝናል። አሁን የዚህ የመጽሐፈ ሄኖክ መገኛ ምንጭ ሆና ግን በጉባኤው ላይ አሁን እስካየነው ጥናት ድረስ ተወካይ አይደለችም። እንደው ግን መጽሐፍ ቅዱስ ራሱ እንዴት ነው የሚገልጻቸው ኔፍሊምን? እስኪ እንደው ጠለቅ ብለን እንግባና ደግሞ እሱን እናንሳ። ጄምስ ብሩስን ስናነሳ በተለይ ከ1768 1769 1770 1771 1772 1773 የናይልን መነሻ የአባይን መነሻ ለማድረግ ያደረጋቸውን ጉዞዎች ትራቨልስ ቱ ዲስከቨር ዘ ሶርስ ኦፍ ዘ ናይል ኢን ዘይርስ ብሎ በጠቀስኳቸው ዓመተ ምህረት በ5 ቅጾች በ3000 ገጾች አሳትሞ ለንባብ አብቅቷል። ጄምስ ብሩስ አለው መጽሐፉን ይጋለ እና ሶፍት ኮፒውን አልፎ አነበዋለሁ። 3000 ገጾች የሚደርሱ ነው 5 ቅጾች መጽሐፍ የጻፈው እና ብዙ ነገር ነው የሰራው ለማለት ያህል ነው። ወደ አሁን መጽሐፍ ቅዱሱን ንግባ። እነዚህ ምንድናቸው የወደቁት ነገሮች? በዝርዝር መጽሐፉ ጠለቅ አድርጎ ካልታየ በስተቀር አንድ እይታ አይተህ ልትበይነው የምትችለው ነገር አይደለም የኔፍሊም ጉዳይ። ለዚህ ነው ብዙ ዲቤቶች በየዓመቱ የሚደረጉበት ምክንያት። አንደኛው ስለ እነዚህ ረጃጅም ኃያላን ፍጡራን የጻፈው ሄኖክ ነው። ሄኖክ በምዕራፍ 2 ከቁጥር 1 እስከ 2 ምክንያቱም ወደ ትርጓሜ ከመሄዳችን በፊት ኃይለ ቃሉ ላይ ራሱ በደንብ ማየት ያስፈልጋል። አንዳንድ ሰው ንባቡ ሲረብሸው ወደ ትርጓሜ ይሄዳል። አይደለም፣ ንባቡም በደንብ መያዝ አለበት፣ ትርጓሜውን መጠናት አለበት። ስለዚህ ሄኖክ ምን ይላቸዋል? የሰው ልጆች ከበዙ በኋላ እንዲሆነ በእነዚያ ወራት መልከ መልካሞች ደመግቦች ሴቶች ልጆች ተወለዱላቸው። የሰማይ ልጆች መላእክትም እነርሱን አይተው ወደዷቸው። እርስ በርሳቸው ኑ ከኛ ለሰው ልጆች ሴቶችን እንምረጥ፣ ለእኛም ልጆችን እንውሰድ አሉ ይላል እና የሰማይ ልጆች መላእክትም እነርሱን አይተው ወደዷቸው ነው የሚለው። እዚህ ላይ በጣም ሊሰመርበት ይገባል። ሄኖክ ያለው የሰማይ ልጆች መላእክትም እነርሱን አይተው ወደዷቸው በማለት አስቀምጧል። ሄኖክ እንደውም በደንብ አድርጎ ይቀጥልና
አለቃቸውን ይገልጻል። ስማዚያ ይለዋል። ቁጥራቸው ወደ 200 ያስጠጋቸዋል። በዝርዝር ስማቸውን ከገለጠ በኋላ ለሰዎች ደግሞ ያስተማሩትን ክፉ ስራ ጨምሮ ዘርዝሮ ይጽፋል። ሚስቶችንም ደግሞ ካገቡ በኋላ ሴቶቹ ጸንሰው በጣም ረጃጅም ራእይቶችን ወይም ኔፍሊሞችን እንደወለዱና ቁመታቸው እስከ 3000 ክንድ የሚደርስ እንደወለዱ ይጽፋል። ከባቢ አየሩ መድረስ እንደማለት ነው እና እንደውም ደመናትን የሚገፉ እያለ ይገልጣቸዋል በሌላ ምዕራፉ ላይ። ከዛ በኋላ እነዚህ ያደረጉትን በጣም መጥፎ ስራ ከዘረዘረ በኋላ ከዝርዝሩ በጣም የሚገርመኝ ተውላጠ ዓለም ይላል። የዓለም ለውጥ አድርገዋል ይላል። የዓለም ለውጥ የሚለውን ሊቃውንት ሲተረጉሙ የአንዱን ጽንስ በአንዱ ማህፀን ውስጥ ማቀያየር እንደወረደ ነው ትርጓሜውን የኢትዮጵያ ሊቃውንት የጻፉትን የምናገረው። የአንዱን ጽንስ በአንዱ ማህፀን ማሳደር፣ ሰውን ፈረስ በቅሎን ሰው ማድረግ፣ ጄኔቲክ ሞዲፊኬሽን ይሰሩ ነበር። አሁን የተቀላቀለ ነገር አለ የለም? ሁሌ ዲኤንኤን የሚያጠኑ ስለ ጄኔቲክስ የሚያጠኑ ሳይንቲስቶች ሁሌ እንደተወዛገቡ ናቸው። ምናልባት ይሄ ቁልፍ ሊሆናቸው ይችላል የሚል እምነት አለ። በሄኖክ ዘመን የተደረገው በተለይ በኖህ ዘመን የተደረገው እና የአንዱን ጽንስ በአንዱ ዓለምን የመለዋወጥ ነገር ነበር ያደረጉት። እንደውም አንዳንድ ሊቃውንት ካለ ፍጡራን የሚባሉት እነ ሰበዳአት የሚባሉት እነዚህ አስፈሪ ነገሮች እነሱ በዚህ ጽንስን የማለዋወጥ ሂደት የተፈጠሩ ላይ ሳይሆኑ አይቀሩም የሚል ነው እሳቤው እና ብዙ ጄኔቲክ የሆኑ ነገሮችን የማቀየር ስራ ሰርተዋል ማለት ነው። ስለዚህ ምናልባት በሚገኙ ግኝቶች ላይ ጥናት ተጠንቶ የሆነ ለውጥ እንኳን የሚገኝ ቢሆን እነዚህ እንደሰሩት እንግዲህ ይሄ ትልቁ ማስረጃ ነው ማለት ነው። ዓለምን የመለወጥ ስራ ነበረ እና ያን ጊዜ እንግዲህ ሄኖክ መጽሐፍ እንደሚያስረዳው በጣም ብዙና ዝርዝር ነው። ሩፋኤል ከፈጣሪ ታዞ በተለይ ውጊያ ያስተማራቸውን አዛዜልን እጅግሩን አስሮ ዱዴል በምትባል ቦታ ምድረ በዳን ከፍቶ በጨለማ ውስጥ እንዳሰረው በላዩም ጠማማ ሻፎ ደንጊያ እንደገጠመበት ጨለማን እንዳለበሰው ለዘላለም እንደታሰረ ብርሃንን እንደማያይ ይልቁኑ ደግሞ ወደ ገሃነም በመጨረሻው ጊዜ እንደሚላክ ክፉ የሆኑ ደግሞ 7 ትውልዶችን ኮረብታ ውስጥ እንዳሰራቸው ይጽፋል። ምንድነው ይሄ ነገር? እነዚህ የታሰሩት ምንድናቸው? በጣም እኮ ውስብስብ እኮ ነገር እኮ ነው። በትንሽ ነገር ልንፈታው አንችልም። እና 7 ትውልድ ናቸው የሚሉ በምድር ኮረብታ በታች እንደታሰሩ በኋላም ጊዜ ደግሞ ወደ ጭንቅ ቦታ እንደሚወሰዱ ጭምር ሄኖክ ጽፏል። ይሄ እንግዲህ ኃይለ ቃሉን ነው። ትርጓሜው ምንድነው ሌላ ጉዳይ ነው፣ በኋላ እናየዋለን። የኔፍሊም ጉዳይ አሁንም በሄኖክ ብቻ ተነግሮ አልቀረም። በሄኖክ መጽሐፍ በኋላ ሙሴም ጽፎታል። በተለይ ሙሴ እንዲህ ይላል ቃል በቃል እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔርም ልጆች የሰውን ሴቶች ልጆች መልካሞች እንደሆኑ አዩ። ከመረጧቸው ሁሉ ሚስቶችን ለራሳቸው ወሰዱ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘመኖቹ 120 ዓመት ይሆናሉ አለ። በእነዚያ ወራት ኔፍሊም በምድር ላይ ነበሩ። ደግሞም ከዚያ በኋላ የእግዚአብሔር ልጆች የሰውን ሴቶች ልጆች ባገቡ ጊዜ ልጆችን ወለዱላቸው። በእነርሱም በድሮ ዘመን ስማቸው የታወቀ ኃያላን ሆኑ በማለት በኦሪት ዘፍጥረት ምዕራፍ 6 ከቁጥር 1 እስከ 4 ሙሴ ጽፏል። እዛ ላይ የሰማይ ልጆች መላእክትም አለ፣ እዚህ ላይ ደግሞ የእግዚአብሔር ልጆች ብሎ ይጠቅሳቸዋል። ስለዚህ ሄኖክ ብቻ ሳይሆን ሙሴም ስለነዚህ ጽፏል እና እግዚአብሔር እንደውም የሰውን ዘመን እስከ 120 ዘመን እንደገደበው ጭምርና በተለይ ደግሞ ሴቶች ልጆችን እንዳገቡ ኃያላን እንደነበሩ ጭምር ጽፎልናል ማለት ነው። ይሄ በጣም በጣም ሊሰመርበት ይገባል። ሶስተኛው መረጃ የምናገኘው ኩፋሌ ላይ ነው። መቃብያን ላይ ደግሞ እጅግ የሚገርም ነገር እናገኛለን። በኋላ የምናየው ነው። በመጽሐፈ ኩፋሌ ምዕራፍ 6 ቁጥር 9 ላይ እንዲህ ይላል፣ የአዳም ልጆች በምድር ላይ ይበዙ ዘንድ በጀመሩ ጊዜ እንዲሆነ ሴቶች ልጆች ተወለዱላቸው። እዚህ ላይ የአዳም ልጆች ናቸው ትውልድ እንደበዛ ይጽፋል። ቀጥሎ ግን የሚነገር ቃል በጣም አስገራሚ ነው። የእግዚአብሔር መላእክትም ይላል በአንድ ኢዮቤልዩ በአንዲቱ ዓመት እነዚህን አዩአቸው። እነዚህ ላዩአቸው መልከ መልካሞች ነበሩ። ከመረጧቸው ሁሉ ሚስቶች ሊሆኗቸው ወሰዷቸው፣ ወንድ ልጆችንም ወለዱላቸው። እነዚህም ራእይት ናቸው ይላል። የእግዚአብሔር ልጆች ይላል ሙሴ፣ የሰማይ መላእክት ይላል ሄኖክ። እንደገና ደግሞ እዚህ ላይ ስንመለከት የእግዚአብሔር መላእክትም ብሎ በኩፋሌ መጽሐፍ ላይ
ሙሴ ገልጾታል ማለት ነው። ስለዚህ በሶስቱ መጻሕፍት ላይ እነዚህ እንዴት እንደተገለጡ አንባቢያን የራሳቸውን ምልከታ ያስቀምጡ። እኔ ይሄ ነው ከምል ይልቅ መጽሐፉ በዝርዝር የሚያስቀምጠውን ማየት የተሻለ ነው። ስለዚህ ይሄ እስካሁን ጭቅጭቁ አልቆመም ለማለት ነው እና ሶስት ምልከታ አላቸው ሊቃውንቱ። አንደኛው ምልከታ የወደቁ መላእክት ናቸው። በቃ አሁን ኃይለ ቃሉን አይተው ፎለን ኤንጅልስ ናቸው፣ የወደቁ መላእክት ናቸው እንጂ እነዚህ ሰው ልጆች አይደሉም የሚል አንድ ምልከታ አለ። ሁለተኛው ምልከታ የሴት ልጆችና የቃየል ልጆች መላእክት የሚላቸው የሴት ልጆች ናቸው፣ የሰው ሴት ልጆች የሚላቸው የቃየል ልጆች ናቸው። ሁለቱ ተጣምረው ወይም ሁለቱ ተዋልደው ያገኟቸው ናቸው የሚል ሁለተኛ ምልከታ አለ። ሶስተኛው ምልከታ ደግሞ ስጋ እንዲለብሱ የተደረጉ መላእክት ናቸው የሚል ሶስት ምልከታ አለ። እስካሁን በሶስቱ ሰፊ ክርክር አለ። ከዚህ በመቀጠል ሶስቱንም በዝርዝር ላነሳ እችላለሁ።